ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዘርታችን ጅላችሁ የቀረብኩት በሀገራችን ላይ በአሁኑ ሰዓት ላይ በጥቂት ሰዎች እጅ ላይ ያለውና ከሰሞኑ ለገበያ የቀረበ አንድ ተሽከርካሪ ነው። BYD ዴንዛ ኤን9 ይባላል። በዘርታችንም የተሽከርካሪ ስለዚህ ተሽከርካሪ እያንዳንዱ መረጃዎችን ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አብሬያችሁ የምቆየው አሉናያስ ነኝ። መልካም ቆይታ። ሁሌም እንደምንላችሁ የትኛውንም በሚሊዮን አውጥታችሁ መኪና ከመግዛታችሁ በፊት የመኪናችሁ ጤንነት መረጋገጥ አለበት። ይህ ደግሞ የሚረጋገጠው PDI ማለትም ፕሪ ዴሊቨሪ ኢንስፔክሽን መሰራት አለበት። የትኛውንም ተሽከርካሪ ደግሞ PDI እንዲሰራላችሁ ካስፈልጋችሁ ከስር በምታገኙት ስልክ ቁጥር ይደውሉልን። ከዚህ በፊት በስፋት እንዳወራ ነው BYD በስሩ የተለያዩ ብራንዶች ያለው ካምፓኒ ነው። BYD በስሩ ከምናገኛቸው መካከል እነ ያንጓንግ አሉ፣ ሊዮፓርድ አለ፣ BYD ራሱ አለ። ሌላኛው ደግሞ ዴንዛ ይባላል። ዴንዛ የምንላቸው ከያንጓንግ ስር የምናገኛቸው ነገር ግን የቅንጦት ጥግ የተባሉ ተሽከርካሪዎችን የሚያመርት ብራንዳቸው ነው። ይህም ካምፓኒ ካመረታቸው የተለያዩ ሞዴሎች መካከል በቅርቡ ወደ ሀገራችን የገባው ኤን9 የሚባለው ነው። ዴንዛ ኤን9 የተሽከርካሪ እንግዲህ በጣም ቅንጡ እጅግ አስገራሚ ፊቸሮችን የታጠቀ ፕለጊን ሃይ መኪና ሲሆን ይህም ተሽከርካሪ በሳይዙ ተለቅ ያለ ነው። ተለቅ ያለ ስላችሁ ርዝመቱ ብቻ 5.2 ሜትር ነው። ይህ ታዲያ ከየትኛው ተሽከርካሪ ጋር ይቀራረባል ካላችሁን ከዚህ በፊት ካየናቸው እጅግ በጣም ዘመናዊና ቅንጡ ከሚባሉት i9 ሞዴሎች ጋር ተቀራራቢ የሆነ ሲሆን የመኪናው ርዝመቱም 5.2 ሜትር ነው። ስፋቱም 2 ሜትር ሲሆን እንዲሁም ቁመቱ 1 ሜትር የሆነ ተሽከርካሪ ነው። ይህም ተሽከርካሪ በሳይዙ ከፉል ሳይዝ SUV ከምንላቸው መካከል አንዱ እናደርገዋለን። ተሽከርካሪ ለየት ካሉት ፊቸሮቹ መካከል ወደ ውስጥ ላይ ገባ ስትሉ ተሽከርካሪ ላይ 3 ስክሪኖች የተገጠመለት ነው። ሶስቱም ስክሪኖች ግን እንደ ሌሎቹ አነስ ያሉ ስክሪኖች አይደሉም። ከዚህ ይልቅ ባለ 13 ኢንች እንዲሁም ባለ 17 ኢንች ናቸው። ይህም ለተሳፋሪው እንዲሁም የመኪናውን የተለያዩ ሲስተሞች የምንቆጣጠርበት እንዲሁም ደግሞ ለአሽከርካሪ ራሱን የቻለ ስክሪኖች ተገጥሞለት እናገኛለን። ይህ ከፍተኛው ትሪም ሌቭል ላይ ደግሞ አንድ ላይ ያለ ፊቸርም ተካቶለታል። ይህም አግመንትድ ሪያሊቲ ሄድ አፕ ዲስፕሌይ። እንደዚህ አይነት ፊቸሮች የምታገኟቸው ከዚህ በፊት የምታስታውሱ ከሆነ ካዲላክ ኤስካሌድ አዲሱ ሞዴል ሀገራችን በገባበት ጊዜ ሪቪው ስናደርግ ይህንን አሳውቂያችሁ ነበረ። አግመንትድ ሪያሊቲ እንደነሱ አይነት መኪኖች ላይ ነው በስፋት የምታገኙት። የተሽከርካሪ ላይ እዚሁ ኢንፎቴመንት ስክሪኑ ላይ ያለን የተሽከርካሪ ላይ የተገጠሙለት አንዳንድ ለየት ያሉ ነገሮች አሉ። ቮይስ ኮማንድ አለ፣ ከስማርትፎን ጋር ኮኔክት የምታደርጉበት አለ። እንዲሁም ደግሞ አድቫንስድ የሆኑ ኮኔክቲቪቲ ሲስተሞችን ተካተውለት መጥተዋል። ሙዚቃ ማዳመጥ ብትፈልጉም የተሽከርካሪ ላይ ባለ 26 ስፒከሮች ተካተውለታል። የተሽከርካሪ በዋነኝነት የሚወዳደረው ኦልሞስት ከካዲላክ ጋር ነው ማለት ይችላላችሁ። መኪናው ብዙ ነገሮችን አካቶ ይዞ ቀርቧል ብንል ማካበድ አይሆንም። ምክንያቱም የተሽከርካሪ ላይ ለተሳፋሪው ብቻ ራሱን የቻሉ የተገጠሙለት ነገሮች አሉት። ከእነዚህ መካከል 2 ዋየርለስ ስልክ ቻርጅ ማድረጊያዎች አሉት። 17 ኢንች ስክሪኖች ተካተውለታል። ከላይ የሚወርድ እንደ ሲኒማ የምናይበት አለ። መኪና ውስጥ ታሽከረክሩ ደግሞ እናንተ ደህንነታችሁ ተጠብቆ እንዲጓዝ ራሱን የቻሉ በጣም አድቫንስድ የሆኑ የሴፍቲ ፊቸሮችን አካቶ መጥተዋል። ከእነዚህ መካከል ጋድስ አይ ቢ የሚባለው ማለት ነው። ከዚህ በፊት ጋድስ አይ ኤ የሚባለውን አሳይቻችሁ ነበር። ጋድስ አይ ቢ በሚሆንበት ጊዜ ላይዳር ዩኒቶች አሉት፣ 5 ሚሜ ዌቭ ራዳሮች አሉት፣ 12 ካሜራዎች አሉት፣ እንዲሁም ደግሞ 12 አልትራ ሶኒክ ሴንሰሮችን አካቶ እየቀረበ ነው። ይህ እንግዲህ በጣም አድቫንስድ ከሚባሉ ተሽከርካሪዎች ጋር የምናገኘው ነው። ይህም እናንተ አደጋ እንዳይደርስባችሁ እንዲሁም ደግሞ ድራይቪንግ አሲስቱን በተቀላጠፈ በኩል እንድታሽከረክሩ ያደርጋቸዋል። ድራይቪንግ አሲስት ስላችሁ መኪናው ራሱን በራሱ የሚያሽከረክርበት ሁኔታዎች አሉት። ለምሳሌ የሃይዌይ መንገድ ላይ በምንሄድበት ጊዜ እነሱን የሚያደርግበት አለ። አድቫንስድ የሆነ አዳፕቲቭ ክሩዝ ኮንትሮል እንዲሁም ሌን ቼንጅ አሲስቱላ ቼንጅ በሌን በሚቀይሩበት ጊዜ ራሱን እንዲቀይር ማድረግ ይችላላችሁ። አውቶማቲክ ፓርኪንግ አለው። ከዚህ በተጨማሪ ደግሞ ያው ሌሎቹ ላይ እንደተለመደው የብላይንድ ስፖት ሞኒተሪንግ እንዲሁም ሌሎችንም አንድ ላይ አካቶ ይዞ የቀረበ ነው። ድምጽ ነግራችሁ ካስታወሳችሁ የተሽከርካሪ የሚገኘው ከያንጓንግ ስር ነው ብያችኋለሁ። በትሪም ሌቭላቸው በድርጅቶቻቸው በBYD ስር ከሚገኙት ማለት ነው። ያንን ስላችሁ ግን ከያንጓንግ ላይ የምናገኘውን አንዳንድ ነገሮችንም ይዞ ቀርቧል። ከነዚህ መካከል ዲሱስ ኤ የሚባል ኢንተሊጀንት የሆነ የኤር ሰስፔንሽን ተገጥሞለታል። ይህም መኪናው ከመሬት ያለውን ከፍታ እንዲጨምር እንዲሁም ዝቅ እንዲል ያደርገዋል። በተለይ ሃይዌይ ላይ በምንወጣበት ጊዜ ከፍታ አይመከርም። ምክንያቱም መኪናው ከስር አየር ከገባ አስተውላችሁ ከሆነ ፒክአፕ ተሽከርካሪዎች ወይ ሌሎች መኪናው ከስር ንፋስ በሚገባባቸው ጊዜ
ከፊታቸው ከፍ ማለት ነገር አላቸው። ለመቆጣጠር ትንሽ የመንቀጥቀጥ መሪ ላይ እነሱ ነገሮች ያጋጥማል። ለዛ ስለሆነ ሃይዌይ ላይ ሲገባ ከስፒዱ ጋር ከመንገዱ ሁኔታ ጋውቆ ትንሽ ዝቅ እንዲል ያደርገዋል። እንደ ሰፈር ሌሎች ቦታዎች በሚገቡበት ጊዜ ኮብልስቶን ሌላ ቦታ ባለበት ቦታ ላይ ደግሞ ቦታውን አውቆ ራሱ ከፍ እንዲል ያደርገዋል። ምክንያቱም ከስር ያሉት ነገሮች እንዳይመታባችሁ ማለት ነው። ይህ እንግዲህ ዲስዩዝ ኢንተሊጀንት ኤር ሰስፔንሽን ሲስተም ይባላል። ትንሽ አነጋጋሪ የነበረው ደግሞ መኪናው እንደነገርኳችሁ ፕለጊን ሃይብሪድ ተሽከርካሪ ነው። ከዚህ በፊት በዚህ ቻናል ላይ እንዳወራ ነው ሃይብሪድ የየራሳቸው የሚሰሩበት ሲስተም ልዩነት ቢኖራቸው በአይነት ደግሞ በሁለት ከፍለናቸው ነበር። ሃይብሪድ ሆነው ሞተሩ መኪናው ጎማውን እየነዳ እንዲጓዝ እንዲሁም ደግሞ ሞተሩ መኪናውን ቻርጅ እንዲያደርግ ባትሪውን ቻርጅ እንዲያደርግ በተለምዶ ሬንጅ ኤክስቴንደር የምንላቸው ተሽከርካሪዎች ማለት ነው። እነሱን አድቫንስድ የሆኑት ከተማችን ላይ ይገኛሉ። ከእነሱ መካከል አንዱ የሆነው የተሽከርካሪ ነው። መኪናው ሬንጅ ኤክስቴንደር ነው። ሬንጅ ኤክስቴንደር ስላችሁ መኪና የተገጠመለት ባለ 2 ሊትር ቱርቦ ቻርጅ 4 ሲሊንደር ኢንጂን ተገጥሞለታል። ይህም ኢንጂኑ መኪናው 207 የፈረስ ጉልበት ማመንጨት እንዲችል ያደርገዋል። ከዚህ በተጨማሪ ደግሞ የተሽከርካሪ ላይ ራሱን የቻለ የተገጠሙለት የኤሌክትሪክ ሞተሮች አሉት። የኤሌክትሪክ ሞተሮችም ቢሆኑ የዋዛ አይደሉም። የተሽከርካሪ ላይ የተገጠሙለት የኤሌክትሪክ ሞተሮች 912 ማለትም ከኢንጂኑ ጋር በነዳጅ ከሚሰራው ጋር አንድ ላይ በመሆን 912 የፈረስ ጉልበት የማመንጨት አላቸው። በኪሎዋት ደረጃ ምን ያህል ነው ካላችሁኝ ወደ 680 ኪሎዋት እንለዋለን። ትንሽ ቅር እንዳይላችሁ በአሁኑ ሰዓት ላይ ቢዋይዲዎችንም ሌሎቹንም 130 ኪሎዋት ነው አይደለም 7 ኪሎዋት ነው ይባላል። ኪሎዋት የሚለካው በዋነኝነት የኤሌክትሪክ የፈረስ ጉልበት የኤሌክትሪክ መኪኖች የፈረስ ጉልበታቸው ብዙ ጊዜ የምንለካው በኪሎዋት ነው። ያንን ግን ወደ ፈረስ ጉልበት መቀየር ይቻላል። ለዛ ነው የቢዋይዲ ኢቱ ዝቅተኛው ትሪም ሌቭል ከፍተኛው ትሪም ሌቭል ዩአንአፕ ዝቅተኛው 70 ነው ከፍተኛው 130 ነው የሚባለው ኪሎዋታቸው ነው። ይህንን ያነሳሁት አንዳንድ ሰዎች የፈረስ ጉልበትና የኪሎዋት ትንሽ ግር ስለሚላቸው ነው። ስለዚህ ኮንቨርት ማድረግ የሚቻል ነው። ራሱን የቻለ የመለኪያ የጉልበቱ መለኪያ የኤሌክትሪክና የነዳጁን በፈረስ ጉልበትና በኪሎዋት አድርገን ስለምንለካው ነው። የተሽከርካሪ ላይ ደግሞ የፈረስ ጉልበቱን ይህን ያህል ካልኳችሁ ፍጥነቱም የዋዛ መኪና አይደለም። ከ0 100 ኪሎ ሜትር የተሽከርካሪ እውነት እንደ ግዝፈቱ አይደለም 3.9 ሰከንድ ብቻ ነው ይፈጅበት። 3.9 ሰከንድ። ይህ ማለት እጅግ በጣም ፈጣን የሚባል ተሽከርካሪ ነው። ይህ ተሽከርካሪ ቶፕ ስፒዱን በምናይበት ጊዜ 202 ኪሎ ሜትር በሰዓት መጓዝ ይችላል። ይህም እንግዲህ በጣም ፈጣን የሚባል ነው። መኪናው እንግዲህ የሚጓዘው ርቀት ትንሽ ልዩነት አለው። በኤሌክትሪክ ብቻ በሚሆንበት ጊዜ ኦልሞስት 230 ኪሎ ሜትር የመጓዝ አቅም አለው። ነገር ግን አንድ ላይ በምናደርግበት ጊዜ ደግሞ የተሽከርካሪ ከ1300 እስከ 1330 ኪሎ ሜትር መጓዝ ይችላል። ይህ መጠቀም ያለባችሁ ከከተማ ስትወጡ 1300ንም ድረስ እንዲጠቀም በሃይብሪድ ሞድ ማድረግ ይችላላችሁ ነዳጃችሁ ሞልታችሁት። ነገር ግን በከተማ ውስጥ የምትጠቀሙ ከሆነ የተሽከርካሪ ሙሉ ለሙሉ በኤሌክትሪክ ኃይልም መጓዝ ይችላላችሁ። በዚሁ አጋጣሚ መኪና የምንፈትሸው ግን የኤሌክትሪክ መኪና ላይ የሚመስላችሁ ሰዎች ኤሌክትሪክ መኪና ብቻ አይደለም፣ ሃይብሪዶች የምንፈትሻለን። እንደዚህ አይነት ሬንጅ ኤክስቴንደሮችንም ከዛ በተጨማሪ ደግሞ ሙሉ ለሙሉ በነዳጅ የሚሰሩትንም እንደምንፈትሽ በዚሁ አጋጣሚ ልናሳውቅ እንወዳለን። እንደነዚህ አይነት አድቫንስድ የሆኑ ተሽከርካሪዎች ላይ ራሳቸውን የቻሉ አንዳንድ ለየት ብሎ የሚመጡ ፊቸሮች አሏቸው። በጣም ውድ የሆኑ ተሽከርካሪዎች ላይ ማለት ነው። የተሽከርካሪ የተርኒንግ ራዲየስን በምናይበት ጊዜ ኮምፓክት የሚባል ነው። ማለትም መኪናውን ለማዞር የምንጠቀምበት ሙሉ ለሙሉ ዩተርን ለመዞር ራሱ የተሽከርካሪ በጣም በአጭር ቦታ ላይ መዞር ይችላል። ከዛ በተጨማሪ ደግሞ 15 ዲግሪ ክራፕ ወክ ይችላል። ማለትም ይህን የምናገኘው ከዚህ በፊት ሪቪው ሰርች የላችሁ ነበር ሃመር ኢቪ የምንለው ላይ ተካተውለት የምናገኘውን አይነት ፊቸሮች ተካተውለታል። የተሽከርካሪ ኤሌክትሮኒክ ሲስተም አሲስቱ የተለያዩ መንገዶችን የማይመቹ መንገዶችን አስፓልት ላይ እንደ ሁኔታው እያየ ራሱ በራሱ አድቫንስድ ስለሆነ እንደ መንገዱ ሁኔታ ራብ መኪናውን አጀስት እያደረገልን እንድንጓዝም የሚያደርግልን ተሽከርካሪ ነው። አንድ ያልነገርኳችሁ ነገር ደግሞ በተለይ በመኪና ሲሄድ ያመኛል የምትሉ ሰዎች የተሽከርካሪ ላይ አንቲ ሞሽን ሲክነስ ሲስተም የሚባል ተገጥሞለታል። እንግዲህ ቻይኖቹ አድቫንስድ አድርገው ዲዛይን ካደረጉትና ከተገበሩት ነገሮች መካከል አንዱ ነው። ይህም ማለት ከሻንሲው እንዲሁም ከመኪናው ውስጥ ላይ ካሉት ነገሮች ላይ አንድ ላይ ይህን በመንገድ ላይ ስንሄድ ህመም የሚኖረውን የራስ ምታት ሌሎች ህመሞችን እንዳይኖረው ከምናየው ነገር ከምናሸተው ነገር ከምንነካው ነገር እንዲሁም ደግሞ ከመኪናው ሰስፔንሽን ጋር ራሱ አንድ ላይ ቱን ተደርጎ የመጣ ነው። ይህ መንገድ ላይ ህመም እንዳያማችሁ ማለት ነው። ይህ እንግዲህ በጣም አድቫንስድ ከሚባሉ ፊቸሮች መካከል አንዱ ነው። መኪናው እንደነገርኳችሁ ብዙ ፊቸሮች አሉት። ከነዚህ መካከል ያልነገርኳችሁ እንደ ቪአይፒ ላውንጅ ማድረግ ይችላላችሁ። የኋላ ወንበሮቹን
ሙሉ ወንበሮቹ ማሞቅ ማቀዝቀዝ ይችላሉ። የሌዘር ወንበሮች ናቸው። ሌላኛው ደግሞ የተሽከርካሪ ላይ ራሱን የቻለ ማቀዝቀዣ ወይም ፍሪጅ ተካቶለታል። እንደነ ሮልስ ሮይስ ተሽከርካሪዎች ደግሞ መኪና ውስጥ ሆናችሁ ከውስጥ ያለውን ከውጭ ያለውን ድምፅ ወደ እናንተ እንዳይገባ ኖይዝ ካንስሊንግ ራሱን የቻለ መኪናው የተለያዩ ቦዲ ፓርቶች ላይ መስታወቶቹ ላይ ብዙ ቦታ ላይ ስለተገጠመ ከውጭ ያለው ነገር እናንተን እንዳይረብሻችሁ ማድረግ እንችላለን። ታዲያ የተሽከርካሪ ምን ያህል ነው እየተሸጠ ያለው ምን ያህል ነው እየተጠራ ያለው ካላችሁኝ እነዚህ ተሽከርካሪዎች በ50-50 ብድር በ70-30 ብድር አመቻችተው በ28 ሚሊዮን የኢትዮጵያ ብር እየተሸጡ ከሚገኙ ተሽከርካሪዎች መካከል አንዱ ናቸው። ዋጋቸውም በሀገራችን ላይ ከነ ቶዮታ ላንድ ክሩዘር ኤልሲ 250 ፕራዶ ከምንለው ጋር ተቀራራቢ ወይ ደግሞ ከሌፐርድ 08 ከምንለው ጋር ተቀራራቢ ናቸው። እናንተ የትኛውን ትመርጣላችሁ? ይሄኛውንስ ወይስ ላንድ ክሩዘር ወይ ደግሞ ሌፐርድ 08? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ ሌሎች ከመኪና ጋር በተገናኙ የተለያዩ መረጃዎች ከምንገናኝ ድረስ መልካም ሁሉ ተመኘው።